ጤና ይስጥልኝ ክቡራትና ክቡራን እንደምን አምሽታችኋል። ምሽቱን የተሰሙ አዳዲስ መረጃዎች አሉ። በቅድሚያም ይህን አካውንት ሰብስክራይብ እያደረጋችሁ እንዲሁም የደወል ምልክቷን በመጫን መረጃ ወደ እናንተ ቶሎ እንዲደርሳችሁ አድርጉ። ወደ ዜናው እንቀጥላለን። መልካም ቆይታ። ኢራን በአካባቢው የሚንቀሳቀሱ የጭነት መርከቦች ላይ በየጊዜው ጥቃት ብትሰነዝርም ከመጋቢት ወር ጀምሮ ግን ከመቶ የማያንሱ መርከቦች በወሽመጡ ላይ ማለፋቸው እየተገለጸ ይገኛል። አንዳንድ የነዳጅና የዕለት ከዕለት ፍጆታ እቃዎች አሁንም በወሽመጡ እየተጓዙ ቢሆንም የኢራን ጦርነት ከተጀመረ ከየካቲት 21 ጀምሮ ዕለታዊ የመርከብ ፍሰት ከ95 በመቶ በላይ መቀነሱ የተነገረ ሲሆን ይህ በእንዲህ እንዳለ ከጦርነቱ በፊት በየዕለቱ ወደ 138 የሚጠጉ መርከቦች በወሽመጡ አቋርጠው እንደሚያልፉ ዓለም አቀፍ የንግድ መርከቦች መረጃ ማዕከል እያስታወቀ ይገኛል። ይህ ከዓለም አቀፍ የነዳጅ አቅርቦት 1/5ኛውን የሚይዘው ቦታ ሲሆን የመርከብ ተንታኙ ከፕለር ያቀረበው መረጃ እንደሚያሳየው በዚህ ወር 99 መርከቦች በወሽመጡ በኩል ያለፉ ሲሆን ይህም ዕለታዊ አማካይ ከ5 እስከ 6 መርከቦች ብቻ ያደርገዋል ሲል ገልጿል። በቅርቡ በወሽመጡ ካለፉ መርከቦች 1/3ኞቹ ከኢራን ጋር ግንኙነት ያላቸው ናቸው ሲባል ሲገለጽ 14ቱ መርከቦች በቴህራን ባንዲራ ስር የተጓዙ ሲሆኑ ቀሪዎቹ ከቴህራን የነዳጅ ንግድ ጋር በተጠረጠረ ግንኙነት ምክንያት በማዕቀብ ስር ያሉ መርከቦች ናቸው ሲል ተገልጿል። 9 መርከቦች ከቻይና ጋር ግንኙነት ባላቸው ኩባንያዎች የተያዙ ሲሆን 6ቱ ደግሞ መዳረሻቸው ህንድ እንደሆነ። ይህንን አካውንት ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም የደወል ምልክቱን በመጫን መረጃ በሚጫንበት ጊዜ ወደ እናንተ ቀድሞ እንዲደርስ አድርጉ። ሰላም ለሁላችሁ።